በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና በከፍተኛ ፍጥነት እያጠላ ነው። በአንድ በኩል የዓለማችን ልዕለ ኃያል ሀገር አሜሪካ፣ በሌላ በኩል ደግሞ ቀጠናዊ ተጽዕኖዋን ለማስፋት የምትተጋው ኢራን። በመካከላቸው ያለው የዲፕሎማሲ ገመድ ሊበጠስ ምንም ያህል አልቀረውም። አሁን ላይ የደረሱት የሳተላይት ምስሎችና ከዋሽንግተን የሚወጡ ዛቻዎች የሚያሳዩት አንድ እውነት አለ። ዓለም ሌላ ትልቅ ወታደራዊ ግጭት አፍንጫ ስር ላይ ቆማለች። ከቅርብ ቀናት ወዲህ በኳታር የሚገኘው ግዙፉ የአሜሪካ አልሁዴይድ ወታደራዊ ቤዝ የእንቅስቃሴዎች ማዕከል ሆኗል። አዳዲስ የሳተላይት ምስሎች እንደሚያሳዩት አሜሪካ ተንቀሳቃሽ የሚሳኤል ማስወንጨፊያዎችንና ዘመናዊ የመከላከያ ስርዓቶችን በስፋት እያሰማራች ትገኛለች። የዝግጅት ዝም ብሎ የሚደረግ ልምምድም አይደለም። ኢራን በቅርቡ ልታደርስ ትችላለች ተብሎ ለሚታሰበው የሚሳኤል ጥቃት ምላሽ ለመስጠትና አስፈላጊ ሆኖ ሲገኝም ወደ ኢራን ምድር ጥቃት ለመሰንዘር የታለመ ስልታዊ ዝግጅት ነው። እነዚህ ተንቀሳቃሽ ማስወንጨፊያዎች አሜሪካ በማንኛውም ሰዓትና በማንኛውም አቅጣጫ የሚሰነዘርባትን ጥቃት ለመመከት ያላትን ቁርጠኝነት የሚያሳዩ የወታደራዊ የበላይነት ማሳያ ምልክቶች ናቸው። ይህ በኳታር በረሃ ላይ የሚታየው ወታደራዊ ዝግጅት በዋሽንግተን ካለው ፖለቲካዊ ውጥረት ጋር ቀጥተኛ ግንኙነትም አለው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ ለኢራን ያላቸው አቋም ከመቼውም ጊዜ በላይ ጠንክሯል። ትራምፕ በግልጽና በማያሻማ ሁኔታ ለኢራን መሪዎች መልእክት አስተላልፈዋል። ከአሜሪካ ጋር አዲስና ጥብቅ ስምምነት ላይ ካልደረሳችሁ ዋጋ ትከፍላላችሁ የሚል ይዘት ያለው ማስጠንቀቂያ በየመድረኩ እያስተጋቡ ነው። ትራምፕ እንደሚሉት ከሆነ ኢራን የኒውክሌር አቅም እንድታዳብር አሜሪካ ፈቃደኛ አይደለችም ብቻ ሳይሆን በየአካባቢው የምታሰማራቸውን ታጣቂ ቡድኖች እንድታቆምም ትፈልጋለች። ይህ ካልሆነ ግን አሜሪካ ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል ትራምፕ ፍንጭም ሰጥተዋል። አሜሪካ በኢራን ወታደራዊና የአሜሪካ ትዕግስት ገደብ አለው የሚለው የትራምፕ ንግግር በኢራን ወታደራዊና የኒውክሌር ተቋማት ላይ ኢላማ ያደረገ ጥቃት ሊፈጸም እንደሚችል የሚያመላክት ትልቅ ማስጠንቀቂያ ሆኖ ተወስዷል። በኢራን በኩል ያለው ምላሽ ግን የቁጣና የጥንቃቄ ድብልቅ ነው። የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ በቅርቡ ባስተላለፉት መልእክታቸውም ህዝባቸውና ወታደራዊ ኃይላቸው ጠላትን እንዲያሳፍሩ ጥሪም አቅርበዋል። ካሚኒ እንደሚሉት ከሆነ አሜሪካና እስራኤል ኢራንን ለማዳከም የሚያደርጉት ጥረት አይሳካም። ኢራን የራሷን የሚሳኤል አቅም በማጠናከርና ቀጠናዊ አጋሮቿን በማስተባበር ማንኛውም ጥቃት ለመመከት ዝግጁ መሆኗን እየገለጹ ነው። ይሁን እንጂ ከዚህ ዛቻ ጀርባ የኢራን ባለስልጣናት ከአሜሪካ ጋር የዲፕሎማሲ ሙከራዎችንም እያደረጉ ነው። በቅርቡ የተደረጉት የኒውክሌር ውይይቶች የአሜሪካን ቁም ነገረኛነት ለመለካት የታለሙ እንደነበሩ የኢራን ውጭ ጉዳይ ሚኒስተርም ገልጿል። ኢራን ማዕቀቦቿ እንዲነሱላት ትፈልጋለች። ነገር ግን ይህን የምታደርገው ብሔራዊ ክብሯንና ወታደራዊ አቅሟን አሳልፋ በመስጠት እንዳልሆነ ደጋግማም እየተናገረች ነው። የእስራኤል ሚና በዚህ ውጥረት ውስጥ እጅግ የጎላ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ በኢራን ጉዳይ ላይ ያላቸው አቋም ፍጹም የተጣጣመ ይመስላል። ኔታንያሁ ለረጅም ጊዜ ሲያስቡት የቆዩት የኢራን የረጅም ርቀት ሚሳኤሎችና የኒውክሌር ፕሮግራም አሁን በትራምፕ አጀንዳ ላይ ቀዳሚ ጉዳይ ሆኗል። እስራኤል ኢራንን የኒውክሌር ጦር መሳሪያ ባለቤት እንድትሆን በምንም አይነት ሁኔታ አትፈቅድም። ለዚህም ሲባል የራሷን ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን በተደጋጋሚ ገልጻለች። አሜሪካ በኳታርና በሌሎች የመካከለኛው ምስራቅ አካባቢዎች የምታደርገው ወታደራዊ ግንባታ ለእስራኤል ትልቅ የደህንነት ዋስትና ከመሆኑም በላይ በኢራን ላይ የሚደረገውን ጫና ወደ ላቀ ደረጃ ያሸጋግረዋል። ውጥረቱ የሁለቱን ሀገራት ግንኙነት ብቻ ሳይሆን መላውን የዓለም ኢኮኖሚና ሰላም ስጋት ላይ ይጥላል። የመካከለኛው ምስራቅ የነዳጅ መስመሮች የደህንነት አደጋ ላይ መውደቅ የዓለም አቀፍ የነዳጅ ዋጋ እንዲንር ሊያደርግ ይችላል። በተጨማሪም ኢራን በአካባቢው ያሉትን የየመን ሁቲዎች፣ የሊባኖስን ሂዝቦላህና በኢራቅ ያሉ ታጣቂዎችን በማነሳሳት የአሜሪካን ጥቅሞች ኢላማ ልታደርግ ትችላለች የሚል ስጋት አለ። ይህ ደግሞ ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዲያድግ መንገድም ይከፍታል። በትራምፕ አስተዳደር ውስጥ ያሉት የቅርብ አማካሪዎች እንደሚሉት ከሆነ ከፍተኛ ጫና የማድረጉ ስትራቴጂ ተመልሷል። ይህ ስትራቴጂ ኢራንን በኢኮኖሚ በማዳከም ወደ ድርድር ጠረጴዛ እንድትመጣ ማስገደድ ነው። ነገር ግን ኢራን ከዚህ በፊት እንደታየው ለጫና በቀላሉ የምትደነግጥ ሀገር አይደለችም። ይልቁንም ጫናው በበረታ ቁጥር የኒውክሌር ማበልጸግ ስራዋን እንደምታፋጥንና የሚሳኤል ሙከራዎቿን እንደምትጨምር ስታስጠነቅቅም ቆይታለች። አሁን ያለው ጥያቄ የትኛው ወገን ቀድሞ አይኑን ያርገበግባል የሚለው ነው። አሜሪካ በኳታር የጀመረችው የሚሳኤል ድልድል ለኢራን ግልጽ መልእክት ነው። እኛ ዝግጁ ነን የሚል መልእክት። ኢራን ደግሞ በሚሳኤል የምድር ውስጥ ከተሞቿና በታማኝ ታጣቂዎቿ አማካኝነት እኛም አንፈራም እያለች ነው። ዲፕሎማሲው ገና ሙሉ በሙሉ አልሞተም።
ነገር ግን በወታደራዊ ጫናና በዛቻ የታጀበ በመሆኑ ውጤቱ ምን ሊሆን እንደሚችል ለመገመት አስቸጋሪ ነው። ዓለም አቀፍ ተንታኞች እንደሚሉት ከሆነ በሚቀጥሉት ጥቂት ወራት የሚወሰዱ እርምጃዎች የመካከለኛው ምስራቅን ቀጣይ 10 ዓመታት እጣ ፈንታም ይወስናሉ። የሳተላይት ምስሎቹ የሚያሳዩት የብረት ክምችት ብቻም አይደለም፣ የሚታየው የወደፊቱ የጦርነት አውድማ ነው። አሜሪካ በኳታር አልኦዴይዝ ቤዝ ላይ ያስቀመጠቻቸው ተንቀሳቃሽ ማስወንጨፊያዎች ኢራን በምስራቅ በኩል የምታሳየው ወታደራዊ ጡንቻና የእስራኤል የደህንነት ስጋት ተዳምረው ቀጠናውን ወደማይቀለበስ ግጭት ሊወስዱት ይችላሉ። ትራምፕ የፈለጉትን ታላቅ ስምምነት ያገኛሉ ወይስ ትራምፕ የፈለጉትን ታላቅ ስምምነት ያገኛሉ ወይስ ዓለም ሌላ የደም መፋሰስ ታያለች የሚለው ጥያቄ ምላሽ ለማግኘት ጊዜውም እየጠበበ ነው። ይህ በኳታር አልኦዴይዝ ወታደራዊ ካምፕ ላይ የታየው እንቅስቃሴ ለዓለም አቀፍ ወታደራዊ ተንታኞች ትልቅ ትርጉም ያለው ነው። ተንቀሳቃሽ ሚሳኤል ማስወንጨፊያዎች በወታደራዊ ስልት ውስጥ ያላቸው ፋይዳ ከፍተኛ ነው። ቋሚ የሚሳኤል ማከማቻዎችና ማስወንጨፊያዎች በጠላት ሳተላይትና ሰላዮች በቀላሉ ስለሚታወቁ በመጀመሪያው ዙር ጥቃት የመደምሰስ እድላቸው ሰፊ ነው። አሜሪካ ግን አሁን የጀመረችው ስልት መደበቅና መምታት የሚለውን ስልት ነው። እነዚህ ማስወንጨፊያዎች በማንኛውም ሰዓት ቦታቸውን ስለሚቀያይሩ ኢራን አሜሪካን ኢላማ አድርጋ የምትተኩሳቸው ሚሳኤሎች ባዶ መሬት ላይ እንዲያርፉ ያደርጋሉ። ይህ ደግሞ አሜሪካ በማንኛውም ሰዓት የአጸፋ ጥቃት ለመሰንዘር ያላትን አቅም አስተማማኝ የሚያደርገዋል። ከኳታር በረሃ ወጣ ብለን ወደ ዋሽንግተን የኃይል ኮሪደሮች ስንመለከት ሁኔታው ይበልጥ አስፈሪ ይሆናል። ዶናልድ ትራምፕ ወደ ስልጣን ሲመጡ ጦርነቶችን አቆማለሁ የሚል ተስፋ ቢሰጡም ከኢራን ጋር ባለው ግንኙነት ግን መንገዳቸው ወደ ግጭት እያመራ ይመስላል። ትራምፕ ኢራንን የሚመለከቱት እንደ ተራ ቀጠናዊ ተቀናቃይ ሳይሆን የአሜሪካን ጥቅም በመካከለኛው ምስራቅ ለመናድ እንደቆመች ቀዳሚ ጠላት ነው። አሁን እየታየ ያለው ወታደራዊ ግንባታ ለኢራን የሚሰጠው ምርጫ ሁለት ብቻ ነው። ወይ ፍጹም እጅ መስጠት አሊያም ፍጹም ጥፋት። ትራምፕ ስምምነት ከሌለ ጥቃት ይኖራል ሲሉ፣ ይህም ዛቻ ብቻ እንዳልሆነ ለኢራን መሪዎችም ግልጽ እያደረጉ ነው። በዚህ የፖለቲካ ቁማር ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሚና ቁልፍ ነው። ኔታንያሁ ባለፉት 2 አስርተ ዓመታት ውስጥ ለዓለም ሲናገሩ የቆዩት አንድ ነገር ኢራን የኒውክሌር ቦምብ ከሰራች ዓለም ሰላም አታገኝም የሚል ነው። አሁን በዋሽንግተን የእርሳቸው ሀሳብ የሚደገፍና እርምጃ ለመውሰድ የማይፈራ ፕሬዚዳንት በማግኘታቸው እስራኤል ይህንን አጋጣሚ የመጨረሻውን መፍትሄ ለመስጠት ልትጠቀምበት ትችላለች። በእስራኤልና በኢራን መካከል ያለው የጥላ ጦርነት አሁን ወደ ግልጽ የጦር አውድማነት እየተቀየረ ነው። የእስራኤል አውሮፕላኖች በሶሪያና በሊባኖስ ያሉ የኢራን ይዞታዎችን በየቀኑ ሲደበድቡ፣ ኢራን ደግሞ የረጅም ርቀት ሚሳኤሎቿን ለጥቃት ዝግጁም እያደረገች ነው። በኢራን በኩል ያለው ዝግጅት ደግሞ በምስጢራዊነት የተሞላ ነው። የሚሳኤል ከተሞች ተብለው የሚጠሩትና በመቶዎች የሚቆጠሩ ሜትሮችን ከመሬት በታች የተገነቡት ወታደራዊ ተቋማት ኢራን ለማንኛውም ጥቃት ዝግጁ መሆኗን ማሳያ ናቸው። አያቶላህ አሊ ካሚኒ ጠላትን አያሳፍሩ ሲሉ ወታደራዊ ኃይላቸውን አሜሪካንና እስራኤልን ሊያስደነግጥ የሚችል አስገራሚ ምላሽ እንዲያዘጋጅ ትዕዛዝ መስጠታቸው ይነገራል። ኢራን እንደ ሁቲዎችና ሂዝቦላህ ያሉ አጋሮቿን በመጠቀም ቀይ ባህርንና የሆርሙዝ ቃታን በመዝጋት ዓለም አቀፍ ንግድ ሽባ የማድረግ አቅም አላት። ይህ ደግሞ አሜሪካን በወታደራዊ ብቻ ሳይሆን በኢኮኖሚም እንድትዳከም የማድረግ ስልት ነው። የዲፕሎማሲው መስመር ግን ገና ሙሉ በሙሉ አልተዘጋም። በቅርቡ የተደረጉት ንግግሮች ኢራን የአሜሪካ የቁም ነገር ደረጃ ለመለካት ያደረገችው ሙከራ እንደነበር ይታወቃል። ኢራን ማዕቀቦች እንዲነሱላትና ኢኮኖሚዋ እንዲተነፍስ ትፈልጋለች። ነገር ግን አሜሪካ የምትጠይቀው መስፈርት ለኢራን አገዛዝ ህልውና ማስኪ ነው። አሜሪካ ኢራን የሚሳኤል ፕሮግራሟ እንድታቆምና የቀጠናውን ተጽዕኖዋን እንድትቀንስ ትፈልጋለች። ለኢራን መሪዎች ደግሞ የሀገሪቱ የደህንነት ዋስትና ነው። ይህንን አሳልፎ መስጠት ማለት ራሳቸውን ለጥቃት ማጋለጥ እንደሆነም ያምናሉ። በዚህ ምክንያት ነው ድርድሩ የደንቆሮዎች ንግግር ሆኖ የቀጠለው። በዚህ መሃል የዓለም አቀፍ የነዳጅ ገበያ ውጥረቱን በከፍተኛ ስጋት እየተከታተለ ነው። ማንኛውም በኢራንና በአሜሪካ መካከል የሚፈጠር ቀጥተኛ ግጭት የነዳጅ ዋጋን ወደማይታሰብ ደረጃ ሊሰቅለው ይችላል። የሆርሙዝ ቃታ የዓለማችን 1/5 የነዳጅ ምርት የሚያልፍበት ጠባብ መስመር ነው። ኢራን ይህንን መስመር ለመዝጋት የሚያስችል የሚሳኤልና የባህር ኃይል አቅም አላት። አሜሪካ ደግሞ ይህ እንዳይሆን በባህሬን የሚገኘውን 5ኛውን የባህር ኃይል ክንፏን በከፍተኛ ንቃት እያዘዘች ነው። የሳተላይት ምስሎች እንደሚያሳዩት ሌላው አስገራሚው እውነት አሜሪካ በኳታር ብቻ ሳይሆን በሌሎች የባህር ሰላጤው ሀገራትም ተመሳሳይ ዝግጅቶችን እያደረገች መሆኑን ነው።
በተባበሩት አረብ ኤሚሬትስና በሳውዲ አረቢያ የሚገኙ የአሜሪካ ካምፖች አዳዲስ የራዳር ስርዓቶችንና የድሮን መከላከያዎችን እያደራጁ ነው። ይህ የሚያሳየው አሜሪካ የምትጠብቀው ጥቃት ከኢራን ምድር ብቻ ሳይሆን ኢራን በየሀገሩ ካሰማራቻቸው ታጣቂዎች ጭምር መሆኑ ነው። የድሮን ጥቃቶች በዘመናዊ ጦርነት ውስጥ ያላቸውን ሚና የተረዳችው ዋሽንግተን ለዚህም የሚሆን የኤሌክትሮኒክስ ጦርነት መሳሪያዎችን በስፋት እያሰማራች ነው። የኢራን ሕዝብ በዚህ ውጥረት ውስጥ ያለው ስሜትም የተደበላለቀ ነው። በኢኮኖሚ ማዕቀብ የደቀቀው ሕዝብ በጦርነት ስጋት ውስጥ መኖሩ ሰልችቶታል። ሆኖም ግን የሀገር ፍቅር ስሜቱና የውጭ ወረራን የመቃወም ባህሉ መንግስቱ ለሚያደርገው ወታደራዊ ዝግጅት ድጋፍ እንዲሰጥ አድርጎታል። ካሚኒ ጠላትን አሳፍሩ ሲሉ ይህንን ህዝባዊ ስሜት ለመቀስቀስም ጭምር ነው። በሌላ በኩል የአሜሪካ ስትራቴጂስቶች የኢኮኖሚ ጫናው ህዝቡን በመንግስቱ ላይ እንዲነሳ ያደርገዋል ብለው ተስፋ ያደርጋሉ። ነገር ግን ታሪክ እንደሚያሳየው የውጭ ዛቻ ሲበረታ ህዝቡ ከመንግስቱ ጎን የመቆም አዝማሚያ ያሳያል። የኔታንያሁና የትራምፕ ግንኙነት በዚህ ታሪክ ውስጥ የብረት ጥምረት ተብሎ ሊጠራ ይችላል። ኔታንያሁ በሀገራቸው ውስጥ ያለባቸውን ፖለቲካዊ ጫና ለመቋቋም በኢራን ላይ የሚወሰደው ወታደራዊ ድል ትልቅ ፋይዳ አለው። ትራምፕ ደግሞ አሜሪካን ዳግም ታላቅ እናድርጋት የሚለውን መፈክራቸውን በመተግበር ለማሳየት በመካከለኛው ምስራቅ ያለውን የኢራን ተጽዕኖ መስበር እንዳለባቸውም ያምናሉ። ይህ የሁለቱ መሪዎች የጋራ ፍላጎት ቀጠናውን ወደማይቀለበስ ወታደራዊ እርምጃ እየገፋው ነው። አሜሪካ በኳታር አል ኡዴይዝ ቤዝ ላይ ያስቀመጠቻቸው ተንቀሳቃሽ ማስወንጨፊያዎች ከ1 ዓመት በፊት ከነበሩት ቁጥርም በቴክኖሎጂም እጅግ የላቁ ናቸው። እነዚህ ማስወንጨፊያዎች የታወቁትን ታድና ፓትሪዮት ሚሳኤል መከላከያዎችን ያካተቱ ናቸው። የእነዚህ መሳሪያዎች በቦታው መገኘት ማለት አሜሪካ የኢራንን ማንኛውም አይነት የሚሳኤል ጥቃት መክኖን ለማስቀረት ያላትን ዝግጁነት ያሳያል። ነገር ግን ጥያቄው ኢራን ይህንን መከላከያ ሰብሮ ማለፍ የሚችል ሃይፐርሶኒክ ሚሳኤል አላት ወይ የሚለው ነው። ኢራን በቅርቡ እንደዚህ አይነት ሚሳኤል እንደሰራች በይፋ ገልጻለች። ይህ ነገር እውነት ከሆነ በመካከለኛው ምስራቅ ያለው የኃይል ሚዛን አዲስ መልክ ይይዛል። ዲፕሎማሲው በሞትና በሕይወት መካከል ባለበት በዚህ ወቅት ዓለም አቀፍ ተወካዮች በኦስትሪያ ቪየንና በሌሎች ከተሞች በሚስጥር እየተገናኙ ነው። እነዚህ ዲፕሎማቶች የጦርነትን አውዳሚነት ስለሚረዱ አንድ መካከለኛ መንገድ ለመፈለግ እየጣሩ ነው። ነገር ግን በዋሽንግተንና በቴሄራን ያሉ የፖለቲካ ልሂቃን ያላቸው ልዩነት በጣም ሰፊ በመሆኑ የዲፕሎማሲው ስኬት በጭላንጭል ላይ ነው። ትራምፕ የሚፈልጉት ሁሉንም አጠቃላይ ስምምነት ሲሆን ኢራን ደግሞ የምትፈልገው የቆየውን የ2015 ስምምነት እንዲከበር ነው።